ሰላም እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት በሁሉም ዘንድ ተወዳጅ የሆነውን የቺክን ካሲሮል ፓስታ አሰራር ነው ማሳያችሁ። ህፃን አዋቂ በፍቅር የሚወዱት በጣም ቆንጆ ቴስት ያለው ተወዳጅ የሆነውን ክሬሚ የሆነ ቺክን ካሲሮል ፓስታ እንዴት በቀላሉ እንደሚዘጋጅ አሳያችኋለሁ። እስከዛሬ ከሰራነው የፓስታ አይነት ውስጥ በጣም ለየት ያለና ተወዳጅ በጣም ቆንጆ ቴስት ያለው ነው። ለመስራትም በጣም ቀላልና ፈጣን በሆነ መንገድ እንዴት እንደሚዘጋጅ አብረን የምናየው ይሆናል። ወደ አሰራሩ ከመሄዴ በፊት በፕሮፋይሌ ስር የዩቲዩብ ቻናሌ ሊንክ አለ። እዛ ላይ በመግባት ለቆዳ ለጸጉር ኦርጋኒክ የሆኑ በጣም ጠቃሚ የሆኑ ሩቲኖችን ሰርቻለሁ። ገብታችሁ ለማየት ሞክሩ። በዛው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ እላለሁ። እሺ ጓደኞቼ ወደ አሰራሩ እንሄዳለን። እስከ መጨረሻው ተከታተሉኝ። ወደ አሰራሩ ስንሄድ በመጀመሪያ መጥበሻችንን እንጥዳለን። እዚህ ጋር እንደምትመለከቱት ከዛን የገበታ ቅቤ ያስፈልገናል። 2 የሾርባ ማንኪያ የሚሆን የገበታ ቅቤ እንጨምራለን ማለት ነው። ከዛን ቅቤው እንደዚህ እስኪቀልጥ እንጠብቃለን። ከዛን የሚያስፈልገን ደቆ የተከተፈ 2 ራስ ቀይ ሽንኩርት እንጨምራለን። ከዛ እንደምታዩት በዚህ መልኩ እንጠብሳለን ማለት ነው። ለ2 ደቂቃ ያህል ለስለስ ባለ እሳት እንጠብሳለን። ከዛን የሚያስፈልገን ልክ ሽንኩርቱ እንደዚህ ከለሩን እየቀየረ ሲመጣ ነጭ ሽንኩርት ያስፈልገናል። እንደምታዩት እዚህ ጋር ነጭ ሽንኩርት 10 ፍሬ የሚሆን ጨምር ያለው ፈጭቼ ማለት ነው። ከዛን አሁንም አንድ ላይ ከሽንኩርቱ ጋር ወርቃማ እስከሚሆን ድረስ እንጠብሳለን። እንዳያወርባችሁ እሳታችሁን በጣም ቀንሳችሁ ሚዲየም ላይ አድርጋችሁ ነው ማብሰል ያለባችሁ። በጣም ለስለስ ባለ እሳት ላይ ማለት ነው። ልክ ወርቃማ ሲሆንልን በቅቶታል ማለት ነው። እንደምትመለከቱት ልክ ከለሩ እንደዚህ ሲሆንልን ወርቃማ ሲሆንልን ማለት ነው በቅቶታል ማለት ነው። አሁን የሚያስፈልገን ግብአት እንጨምራለን። እዚህ ጋር መላላጫ የምንለው የዶሮ ስጋ ያስፈልገናል። ከዛን እሱ እንደዚህ በትናንሹ ከከተፍን በኋላ እንጨምራለን ማለት ነው። ከለሩን እስኪቀይርልን ድረስ ለ2 ደቂቃ ያህል እንጠብሰዋለን። ከነጭ ሽንኩርቱና ከሽንኩርቱ ጋር አንድ ላይ ከለሩን እስኪቀይርልን በዚህ መልኩ ለ2 ደቂቃ እንጠብሳለን ማለት ነው። ከዛን የሚያስፈልገን እንጉዳይ ወይም መሽሩም ነው ማለት ነው። እኔ የተጠቀምኩት ጣሳውን ነው። እንደምትመለከቱት ለ2 ደቂቃ የዶሮውን ስጋ ከጠበስኩ በኋላ ከለሩ እንደዚህ ይሆናል ማለት ነው። ከዛን የሚያስፈልገን መሽሩም ወይም እንጉዳይ ነው ማለት ነው። አንዱን ጣሳ አጥቤው ጨምር ያለው ማለት ነው። ከዛን አንድ ላይ ሆነም ለ2 ደቂቃ ያህል እጠብሰዋለሁ ማለት ነው። መሽሩም ወይም እንጉዳይ ከጨመርኩ በኋላ አንድ ላይ እጠብሰዋለሁ ማለት ነው። በዚህ መልኩ ለስለስ ባለ እሳት ላይ እንደምትመለከቱት እንዳይቃጠልባችሁ ግን በጣም እሳታችሁን መቀነስ ይኖርባችኋል። ከዛን እንግዲህ እንደዚህ እየከደንኩኝ ለ2 ደቂቃ ከጠበስኩ በኋላ የሚያስፈልገኝ ግብአት እጨምራለሁ። እንደምትመለከቱት በዚህ መልኩ ለስለስ ባለ እሳት ላይ ቆንጆ ሆኖ በስሎልኛል። ከዛን የሚያስፈልገን እዚህ ጋር እንግዲህ ኦሪጋኖ 1 የሻይ ማንኪያ ጨመርኩኝ። ከዛን የካሪ ፓውደር እሱም 1 የሻይ ማንኪያ ጨመርኩኝ። እንዲሁም ቆንደ በርበሬ ወይም ብላክ ፒፐር ደግሞ ሩብ የሻይ ማንኪያ ጨምሬያለሁ። በመቀጠል ጨውን የጨመርኩት ማለት ነው። ከዚህ ውጪ ምንም አይነት ቅመማ ቅመም አልጠቀምም። ታዲያ እነዚህ ቅመማ ቅመም ከጨመርኩ በኋላ ለ5 ደቂቃ ያህል አሁንም አንድ ላይ እጠብሰዋለሁ ማለት ነው። በጣም እሳታችሁን ቀንሱ ካልሆነ ይቃጠልባችሁ። 5 ደቂቃ ከጠበስን በኋላ እዚህ ጋር እንደምትመለከቱት 2 የሾርባ ማንኪያ የቲማቲም ድልህ ወይም የቶማቶ ፔስት እንጨምራለን ማለት ነው። ከዛን አሁንም ለ2 ደቂቃ ያህል እንጠብሳለን እዚህ ጋር ለስለስ ባለ እሳት ላይ። ከዛን እሱ እስኪበስልልኝ ደግሞ ክሬሙን አዘጋጃለሁ። እዚህ ጋር የሚያስፈልገን ጌመር እንዲሁም ደግሞ ጅብን ግላስ ወይም ክሬሚ ቺዝ። ከዛን የሚያስፈልገን ኩኪንግ ክሬም ነው ማለት ነው። እነዚህ ሶስቱን ያስፈልጉናል። ከዛን እኔ የተጠቀምኩት ጌመር ደግሞ ትንሿን ነው። ምክንያቱም ዛሬ የማዘጋጀው ፓስታ ግማሹን ፓስታ ነው፣ ሙሉ ፓስታ አልቀቅልም ማለት ነው። ከዛን እንግዲህ ጅብን ግላስ ወይ ደግሞ የቺዝ ክሬሙን ደግሞ 3 የሾርባ ማንኪያ ነው የጨመርኩት። ከዛን ሁለቱም መጀመሪያ አንድ ላይ አዋህዳለሁ እንዳይጓገለብኝ ማለት ነው። ከዛን ኩኪንግ ክሬሙን ደግሞ እጨምራለሁ ማለት ነው። ከዛን 1 ብርጭቆ የሚሆን የኩኪንግ ክሬም እንጨምራለን። በመቀጠል አንድ ላይ እናዋህዳለን። ከዛን ልክ እንደዚህ ሲሆንልን የሚያስፈልገን ወተት ነው። ወተት የምንጨምረው እሳት ላይ ልክ ክሬሙን ስንጨምር ሊወፍር ስለሚችል ያኔ ደግሞ ውሃ መጠቀም አንችልም። ምክንያቱም ቴስቱን ይቀይርብናል። ምንም አይነት ውሃ አይገባም ማለት ነው። ስለዚህ ከወፈረብን ወተት ነው መጠቀም ያለብን እንጂ ምንም አይነት ውሃ መጨመር የለብንም። እንደምትመለከቱት በዚህ መልኩ በደንብ ካዋሃድኩኝ በኋላ እንግዲህ እንደምታዩት በዚህ መልኩ ቆንጆ ሆኖ በስሎልኛል። አሁን ክሬሙን አሁን ያዘጋጀሁትን ክሬም እጨምራለሁ ማለት ነው። እዚህ ጋር ስታዩት ክሬሙ በጣም ፈሳሽ ነው የሚመስለው። ነገር ግን እሳቱ ሞቅ እያለ ሲመጣ እየበሰለ ሲመጣ እየወፈረ ነው የሚሄደው ክሬሙ ማለት ነው። ስለዚህ ያኔ ግን ውሃ መጨመር የለብንም። መጨመር ያለብን ፍሬሽ ሚልክ ወይም ወተት ነው ማለት ነው። እንደምትመለከቱት እንደዚህ እዚህ ጋር ነጭ ነው የሚመስለው፣ ነገር ግን እየተንተከተከ እየበሰለ ሲሄድ ክሬሙ ምንድነው የሚሆነው? ፒንክ ከለር ወደ ፒንክ ከለር ይሄዳል ማለት ነው። እዚህ ጋር እንደምትመለከቱት እዚህ ጋር ከወፈረባችሁ
ወተት መጨመር ትችላላችሁ ማለት ነው። እዚህ ጋር እንግዲህ ለ5 ደቂቃ ያህል አቆይቻለሁ ማለት ነው። በጣም ለስለስ ባለ እሳት ላይ በጣም እሳታችሁ ቀንሳችሁ እዚህ ጋር ክሬሙን ከጨመራችሁ በኋላ ማለት ነው አንድ ላይ እንዲበስል ማድረግ አለባችሁ። እንደዚህ ልክ ከለሩ ፒንክ ከለር እስኪሆንልን ድረስ ሶሱ ማለት ነው። እንደምትመለከቱት የውፍረቱ መጠንም እንደዚህ ነው መሆን ያለበት። ከዚህ መቅጠንም መወፈርም የለበትም ማለት ነው። በኋላ ላይ አሪፍ ሆኖ እንዲወጣልን እዚህ ጋር እንደምትመለከቱት እንደዚህ ነው ይዘቱ መሆን ያለበት ማለት ነው። ክሬማችን እንግዲህ እንደምትመለከቱት ከ5 ደቂቃ በኋላ እንደዚህ ቆንጆ ሆኖ ወጥቶልናል ወይም ዝግጁ ሆኗል ማለት ነው። እና በጣም ነው የሚያምረው እንደምታዩት በጣም ቆንጆ ነው። አሁን ፓስታውን እቀቅላለሁ። ፓስታውን ለመቀቀል ውሃ፣ ትንሽ ዘይትና ጨው ጨመርኩኝ። ከዛን ልክ መንተክተክ ሲጀምር እዚህ ጋር ፓስታውን ጨመርኩኝ ማለት ነው። የተጠቀምኩት ፓስታ ግማሽ ፓስታ ነው፣ ሙሉ አልተጠቀምኩም። እንደነገርኳችሁ ዛሬ ብዙ አላዘጋጅም፣ ለዛ ነው። እናንተ ግን ብዙ የምታዘጋጁ ከሆነ ሶሱንም በዛ ማድረግ አለባችሁ ማለት ነው። እና መጠኑን የሶሱን መጠን መጨመር አለባችሁ። የተጠቀማችሁትን ቺሱን ምናምን ወተቱን ሁሉንም የተጠቀምኩትን ግብአት ማለት ነው። እንዳያችሁት ፓስታውን ከቀቀልኩኝ በኋላ አጠለልኩኝ ውሃውን ማለት ነው። ከዛን እዚህ ጋር ቫይሬክስ ወይ ደግሞ ኦቨን ውስጥ ለማስገባት በሚያመቻችሁ በማንኛውም እቃ መጠቀም ትችላላችሁ። እንግዲህ እዚህ ጋር እንደምትመለከቱት ፓስታውን ካደረኩ በኋላ አሁን ያዘጋጀነውን ሶሱን ከላይ እንጨምራለን። እዚህ ጋር እንደምትመለከቱት ሁሉም ቦታ እንደዚህ እያዳረስን እናፈሳለን ከላይ ማለት ነው። ከዛ የምናደርገው ምንድነው ፓስታ ውስጥ ዘልቆ እንዲገባልን ወደታች እንዲወርድልን ሶሱ ማለት ነው። ክሬሙ እንደዚህ እያደረግን ነካ ነካ ስናደርገው ወደ ውስጥ ይገባልናል። መዳረስ ስላለበት ወደታች ፓስታውን ማራስ ስላለበት ነው ፓስታው ማለት ነው። ስለዚህ እንደዚህ እያደረግን ወደ ውስጥ እንዲገባ እናደርጋለን ማለት ነው። እንደዚህ ነካ ነካ እያደረግን እንደምትመለከቱት በዚህ መልኩ ካዘጋጀን በኋላ የወት ከለሩ አያምሩ ፒንክ ከለር ነው። ከዛን የሚያስፈልገን የቺደር ቺዝ ነው የምጠቀመው። እናንተ ግን በምትወዱት ማንኛውንም ቺዝ ከላይ ማድረግ ትችላላችሁ። የቺደር ቺዝ አንዱን ጣሳ እንደዚህ ፈቅፍቄ ጨምሬያለሁ ማለት ነው እንደምትመለከቱት። ከዛን ለሽታው ደግሞ ከላይ እዚህ ጋር ኦሪጋኖ ትንሽ ከላይ ነሰንሳለሁ ማለት ነው። በጣም ሳይበዛ ቆንጆ ሽታ ይሰጠዋል፣ አሪፍ መዓዛ ይሰጠዋል ማለት ነው ኦቨን ውስጥ ገብቶ ሲወጣ። እና እንደምትመለከቱት በዚህ መልኩ ካዘጋጀው በኋላ ኦቨን ውስጥ አስገባውኝ 200 ዲግሪ ላይ አድርጌ ከላይም ከታችም ነው ያበራሁት። እናንተ ግን ከስር ብቻ አብርታችሁ ለ10 ደቂቃ ካስቀመጣችሁ ከላይ ይቀላላችኋል። ከስር እየተንተከተከ እየሄደ ማለት ነው። ይህን ፓስታ እስከዛሬ ሳዘጋጅ ከስር ብቻ ነበር ማበራው። ከዛን ለ7 ወይ ለ10 ደቂቃ ቆይ ነበረ ከስር ብቻ አብርቼ ከላይ ሳላበራ ማለት ነው። ነገር ግን ዛሬ ስለቸኮልኩኝ ከላይም ከስርም ነው ያበራሁትና ለ5 ደቂቃ ነው ያቆየሁት። ለዛ ነው እሳት ትንሽ ከላይ የገባው ማለት ነው። ነገር ግን በጣም እሳት አላገኘውም፣ ችግር የለውም። እና እንግዲህ አሁን ለማዕድ ደግሞ እናቀርባለን ማለት ነው። እንደምትመለከቱት በዚህ መልኩ ቆንጆ ሆኖ ወጥቶልናል። አሁን ደግሞ እስቲ ቆርሰን ደግሞ ለማዕድ አቅርበን የምናየው ይሆናል። እንደምታዩት ክሬሚ ነው። እንደገና ደግሞ መዓዛው፣ ሽታው ራሱ ደስ ሲል ቴስቱማ በጣም ምን እንጃ ልነግራችሁ አልችልም። በጣም ቆንጆ ቴስት ነው ያለው። እውነቴን ነው የምላችሁ። እስከዛሬ ብዙ አይነት ፓስታ አዘጋጅታችሁ ሞክራችሁ ሊሆን ይችላል። ነገር ግን ይህንን ፓስታ ሰርታችሁ ሞክሩ። ወይ እንግዳ ቢመጣባችሁ ወይ ለተለያየ ፕሮግራም ሊሆን ይችላል። እውነቴን ነው የምላችሁ። በጣም የሚያስመሰግን በጣም የሚጣፍጥ ቆንጆ ፓስታ ነው። ህፃን አዋቂ በጣም የሚወዱት ሁሉም ሰው በፍቅር የሚወዱት በጣም ተወዳጅ የሆነ የፓስታ አይነት ነው። ሁላችሁም ሞክሩት። በጣም ነው የሚጣፍጠው። እና ደግሞ ልነግራቸው የምፈልገው ነገር ጨው እንዳይበዛ። ማንኛውም ምግብ ምንም ያህል ጣፋጭ ቢሆን ምንም ያህል አሪፍ አድርገን ብንሰራ ጨው ግን የሚበዛበት ከሆነ ለመብላት በጣም ነው የሚከብደው አይደለ? ስለዚህ ጨው በሻይ ማንኪያ በትንሽዬዋ ሻይ ማንኪያ አንድ ከጨመራችሁ በቂ ነው ማለት ነው፣ ልክ እኔ እንደተጠቀምኩት። ስለዚህ ጨው አታብዙ እና ይሄን መሰለ ቆንጆ ፓስታ ሁላችሁም በቤታችሁ ሞክሩት። ከቤተሰቦቻችሁ ጋራ ሰርታችሁ ተቋደሱ ይላል። እውነቴን ነው የምላችሁ፣ በጣም ነው የምትወዱት፣ ምንም ጥርጥር የለኝም። የዛሬው ክሬሚ ቺክን ካሲሮል ፓስታ አሰራር ይህን ይመስላል ማለት ነው። ሁላችሁም በቤታችሁ ሞክሩት። እንደተለመደው ሞክራችሁ ውጤቱን በኮሜንት ሴክሽን ላይ አሳውቁኝ እላለሁ። እሺ ጓደኞቼ፣ ለምትሰጡኝ አስተያየት፣ ለምታበረታቱኝ እንዲሁም የበለጠ እንድሰራ ለምታደርጉኝ ለመልካም አስተያየታችሁ እጅግ በጣም አድርጌ አመሰግናለሁ። በቀጣይ በሌላ በጠቃሚ ቪዲዮ እስክንገናኝ ሰላም ሆኖልኝ፣ ባይ ባይ።